ሰላም ጤና ይስጥልኝ ውድ የቲጃብሻ ቻናል ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ ስፕሪንግ ሮል ወይንም አትክልትና ቂጣን ተጠቅሜ እንዴት ቆንጆ የሆነ ምግብ እንደምሰራ ሼር ላደርጋችሁ ነው ይዤ የመጣሁትኝ። መልካም ቆይታ። እዚህ ጋር እንደምታዩት ባህሮ ሽንኩርት፣ ካሮት፣ ቃሪያዎችና እንዲሁም ጥቅል ጎመን ፓርስሊ አዘጋጅቻለሁ። ከዛን ይሄን አትክልቶች በመከታተፍ ጀምራለሁ። ደቀቅ አድርጌ ማለት በትንንሹ በጣም ያልደቀቀ ከትፈዋለሁ። ሽንኩርቱንም ሁሉንም ያዘጋጀሁትን አትክልቶች እከታተፋቸዋለሁ። የባህሩ ሽንኩርት እንዲሁም ቃሪያ፣ ይሄኛው ትልልቁ ቃሪያ ነው። እንዲሁም የትንሹን ያበሻን ቃሪያ እጠቀማለሁኝ። ፓርስሊ ቃሪያ እንዲሁም ካሮቱን በድንች መላጫ ነው እንደዚህ የፈቅፍቄ እንትን ያልኩትኝ። ከዛን መጥበሻዬን ጥጃለሁ። ሽንኩርቴን በማድረግ አበስሏለሁ። ሽንኩርቱን እንደዚህ እሳት ገባ እንዳለው ነጭ ሽንኩርት ጨምራለሁ። አንድ ሻይ ማንኪያ የሚሆን ነጭ ሽንኩርት ጨምሬ ግማሽ ሽንኩርት ነው የተጠቀምኩትኝ። አንድ ላይ እንደዚህ አበስለዋለሁ። ከዛን የባህሩ ሽንኩርቱን እጨምራለሁ። አሁንም አንድ ላይ እንደዚህ በማዋሃድ ትንሽ አበስለዋለሁ ማለት ነው። ከዚህ በመቀጠል ያዘጋጀሁትን ካሮት ጨምራለሁ። በተመሳሳይ ካሮቱንም አንድ ላይ አበስለዋለሁ። በጣም ቀላልና ቆንጆ ምግብ ነው። እኔ ወድጄዋለሁ። እናንተም ትወዱታላችሁ ብዬ አስባለሁ። አሁን ካሮቱም በስሏል። እንዲሁም ቆንጆ በርበሬ ሩብ ሻይ ማንኪያ የሚሆን ጨመርኩኝ። ድንብላል፣ የተፈጨ ድንብላልም ጨምራለሁኝ። ግማሽ የሻይ ማንኪያ የሚሆን ድንብላል ያጣፍጠዋል። እናንተ የምትፈልጉትን አይነት ሌላ ቅመም መጠቀም ትችላላችሁ። አሁን ካሮቱም ሁሉም ስለበሰለ ጥቅል ጎመኑን ጨምራለሁኝ። እንዲህ ካዋሃድኩት በኋላ ከድኜ ደግሞ በስቲሙ እንዲበስል አቆየዋለሁ። እንደምታዩት አሁን እየበሰለልን ነው። ጥቅል ጎመናችን ጨው ጨምራለሁ እንዳስፈላጊነቱ። ከዚህ በኋላ ቅድም ያዘጋጀሁትን ቃሪያዎች ጨምራለሁ። እዚህ ውስጥ የማንፈልገው ወይንም ቤት ውስጥ የሌለን አትክልት ካለ ቤት ውስጥ ባለን ወይንም በምንፈልገው አትክልት ተክተን መስራት እንችላለን። የግድ ይሄ ብቻ መሆን የለበትም። በመጨረሻ ፓርስሊና ያበሻውን ቃሪያ ጨምራለሁ። ከዚህ በኋላ ምንም እሳት ላይ ማቆየት አይጠበቅብኝም። እሳቴን አጠፋለሁ ማለት ነው። ከዛን ወደ ሌላው ስራ ደግሞ እንሄዳለን። ቀላል የሆነ ስራ ነው። ምንም የሚከብድ ነገር የለውም። ማናችንም መስራት የምንችለው ምግብ ነው። እዚህ ጋር 2 ኩባያ ፍርኖ ዱቄት እጠቀማለሁ።
በመቀጠል ጨው እንዲህ ካዋድኩ በኋላ ውሃ ጨምሬ አቦካዋለሁ። ቀጠን አድርገን ነው እሱን በጠብጠው። እንደምታዩት ወፍራም አይደለም፣ ቀጠን አድርጌ ነው የበጠበጥኩትኝ። ከዚህ ላይ በኋላ ለማጣበቂያነት የምጠቀመው ትንሽ 1-3-4 ማንኪያ የሚሆን ሊጥ አነሳለታለሁ። ከዛን እንደዚህ መጥበሻ አዘጋጅተን መጥበሻችን ሲግልልን እንዲህ በስሱ አድርገን እንጋግረዋለን። እሳታችንን ብዙ ማድረግ የለብንም፣ ቀነስ አድርገን መጋገር ይኖርብናል እንዳይደርቅብን። ያው እንደምታዩት ቶሎ ቶሎ ነው እሱ እየጋገራችሁት ነው ከስር ከስር የሚበስለው። በጣም ስስ ነው። ከዚህ በላይ ደግሞ ማሳሳት ከቻላችሁ ብታሳሱት ቆንጆ ነው የሚሆነው። ምንም ጊዜ አይፈጅብንም። በነገራችን ላይ ለሳምቡሳም ራሱ ሳምቡሳ ለመስራት ስትፈልጉ እንደዚህ አይነት ቂጣ እየጋገራችሁ ሳምቡሳ መስራት ትችላላችሁ። ለሳምቡሳም በደንብ ነው የሚሆነው። ያው ስስ ነው። ጊዜም ከሌላችሁ ደግሞ ከሱፐር ማርኬት የተዘጋጀውን ገዝተን መጠቀም እንችላለን። እዚህ ጋር ቅድም የቀነስኩትኝ ሊጥ አለ። እዚህ ጋር የጋገርኩትን እንጀራ በማድረግ ቅድም ያዘጋጀሁትን አትክልት ላዩ ላይ አደርጋለሁ። ከዛም ዙሪያውን ሊጡን እናረጋለን እንዲያጣብቅልን። ከዛ እንደዚህ ጥፍ እናረጋታለን። እዚህ ጋር ግራና ቀኝ ደግሞ እንደዚህ በማጠፍ እንጠቀልለዋለን። ይሄው እንደምታዩት ግራና ቀኙም ተደፍኗል። አትክልቱ ሊወጣብን አይችልም። እንዲህ ያደረግን በተመሳሳይ ሁሉንም ጠቅልዬ ጨርሳለሁ። በጣም ቀላል ነው፣ ጊዜ የማይወስድ ምግብ ነው። ያው እንደዚህ አይነት ምግቦች ሁሌም ባንመገብ አንዳንዴ እንደዚህ ቀየር ለማድረግ እንጠቀማለን። ያው እንትኑን ስለምንጠብሰው እንዳይወጣብን መጠንቀቅ ይኖርብናል። ግራና ቀኝ እንደዚህ በደንብ እያጠፍን ዘይት ውስጥ ከገባ ያርብናልና እንዳይወጣብን በቃ ግራና ቀኝ ካጠፍነው አይወጣብንም። ይጨርሻለሁኝ ጠቅልዬ። ከዚህ በኋላ ዘይት ይግሏል፣ መጥበስ ነው የሚቀረኝ። አሁን እንዲህ እየጠበስኩኝ ሁሉንም ጨርሳለሁ። እሳታችንን መካከለኛ ላይ ማድረግ ይኖርብናል እንዳያርብን።
ያው እንደምታዩት ጨርሻለሁ። ቆንጆ ሆኖ በስሏል። እንደዚህ አይነት በዘይት የሚጠበሱ ምግቦችን ማዘውተር ለጤና የሚመከር ባይሆንም አንዳንዴ ሲያስፈልገን እንደዚህ በመስራት መመገብ እንችላለን። ተወዱታላችሁ ብዬ ማስባለሁኝ። ከወደዳችሁት ላይክ አድርጉ። ያላችሁንም አስተያየት ኮሜንት ላይ አስቀምጡልኝ። ለጓደኞቻችሁም ሼር ማድረግ አትርሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን መጫን አትርሱ። የዛሬ ቪዲዮዬን በዚያ በቃውኝ። በሌላ በአዲስ ቪዲዮ በቀጣዩ እስከምንገናኝ ሰላም ሁኑ። ባይ ባይ።